ነስት ልጆች የዛሬ አበባዎች የነገ ፍሬዎች እንደምን አላችሁ ልጆች? ደህና ናችሁ ልጆች? በጣም ጥሩ ልጆች። ቁጭ በሉ ልጆች። በጣም ጥሩ ነው ልጆች። ስለዚህ ብዙ አራዊቶች አሉ፣ ደስ ይላል። እንግዲህ የወፎቹን አይነት ምን ያህል ብዬ አልነግራችሁም። የአውሬዎቹንም ያንኑ ያህል ነው። ታዲያንን ሰዎችም ይሄን ያህል ብዙ አልነበሩም። አልፎ አንድ ቦታ አንድ መንደር ነው፣ አልፎ አንድ ቦታ አንድ መንደር ነው። ታዲያ በዚህ አይነት ሲኖሩ ሳለ አንድ መንደር ውስጥ ብዙውን ጊዜ አውሬ እያደኑ የሚመገቡ ሰዎች ነበሩ። ታዲያ ብዙ ሰዎች ሄደው ደን አራዊቶች ገድለው ድኩላ ገድለው በእንጨት ተሸክመው ሁሉ ጊዜ ይመጣሉ። ተሸክመው ሲመጡ ሳለ አንድ ሰው ለብቻው ፈንጠር ብሎ እናንተ ሰዎች ለምንድነው ዘላለም አራዊቶቹን ድኩላ ይሄን የሚያምር ድኩላ አሁን ለምንድነው የምትገሩ? በቀደም ጥሩ አጋዘን ገደላችሁ። በጣም የሚያምር ነው፣ ዝጉርጉር ነው ሰውነቱ፣ አንድ ልዩ መልክ አለው፣ የሚያስደንቅ ነው። አንዱ ደግሞ ያው ቀንዱ ጥምዝ ነው፣ በጣም ደስ ይላል፣ ፍየል ይመስላል። ያኛው ደግሞ በጣም የሚያሳዝን መልኩ ወለላ የመሰለ ነው። ለምንድነው አራዊቶችን እንዲህ የምትፈጇቸው ብሎ በንዴት እነኛን ሰዎች ተናገረ። እነኛም ደግሞ ያላኬ እናንተ የምትለውን ነገር ሁሉ አንሰማ ያላ አሉና ትተውት ሄዱ። አሁን ይሄ ሰውዬ በጣም ተበሳጨ፣ የሚሆነውን አጣ፣ ተናደደ። በቃ እኔ ለብቻ ሄጄ ደን ውስጥ ለብቻ አንድ መንደር ራሴ ፈጥራለሁ፣ አንድ ቦታ እኔን የሚመስል ጓደኛ አላጣም፣ እዛ ሄጄ አርሳለሁ አለና ለብቻው ሄደ። የዚህ ብጤ ደግሞ ዝንጀሮ ለብቻው አንድ ቦታ ሄዶ ሳለ አንድ ቦታ ሆኖ ለብቻቸው ዝንጀሮች ለብቻቸው ነበሩ። በኋላ ያ ዝንጀሮ ብዙዎቹ ዝንጀሮች ሰዎች የዘሩትን እህል ስንት ለፍተው ስንት ደክመው ስንት ነገር አድርገው ያበቀሉትን ዝንጀሮች አንዴ ግር ይሉ ሄዱና ያበላሻል። በኋላ አንደኛው ዝንጀሮ ተናዶ ለምንድን ነው ሰዎች ለፍተው ስንት ነገር አድርገው ለራሳቸው ምግብ ሰርተዋል፣ ለእኛ ምግብ ስንት አይነት ዛፍ ላይ አለ፣ አጋማ አለ፣ ቀጋ አለ፣ ስንት ነገር አለ፣ ሾላ አለ፣ ስንት ያሌለ ነገር የምንበላው ነገር ሞልቷል፣ ለምንድን ነው እናንተ ሄዳችሁ ሰው የደከመበትን የምታጠፉት አለና ይህንን ሲናገር ለዝንጀሮቹ አራጌ እኛ የፈለገን እናደርግ አንተ የፈለገበት ሂድ አለው። አሁን እኔም ለብቻዬ ይሄም ለብቻዬ ሄዳለሁ አለና ያም ዝንጀሮ ጫካ ለጫካ ብቸኛ ሆኖ ሲሄድ ሳለ አንድ ሰውዬ ያ በፊት ከሰዎች የተለየው ሰውዬ ለብቻው ጫካ ውስጥ ሲቆፍር በሩቁ ተመለከተው። ያ ዝንጀሮ ያንን ሰውዬ በሩቁ ሆኖ ይመለከተዋል። ሁልጊዜ ሌላ ዛፍ ላይ ሆኖ ይመለከተዋል። ይሄ ሰው ይቆፍራል፣ ጠዋት ይነሳና ይዘራል። በዚህ አይነት ሳለ ይሄ ሰውዬ ሌላ ሰው ጓደኛ የለውም፣ ደግሞ ሌላም የሚያነጋግረው የለውም። ስለዚህ ይሄ ሰውዬ እኔ ብጤ ሳይሆን አይቀርም፣ እኔ ወደሱ መሄድ አለብኝ አለና ሲያበቃ እዛ ሰውዬ ጋር ሄደና ተዋወቀው። ሰውዬውም ዝንጀሮውን ብቻውን በማየቱ ደስ አለው፣ ግን ሊቀርበውም አልፈለገም። አሁን ሁለቱም በቡርቁ መተያየት ብቻ ሆነ። አሁን ሰውዬው አሰበ፣ የሰው ልጅ ያስባል እና ሰማ ዝንጀሮ ናና አለው። አሁን ዝንጀሮ ጎልመም እያለ ተጠጋው። ከተጠጋው በኋላ ሚስጥሩን ብዙውን ከተነጋገሩና ከጨረሱ በኋላ አሁን እሱ ሲቆፍር ሁልጊዜ በሚቆፍርበት ጊዜ ሌሎቹን አውሬዎች ይጠብቃል። ዛፍ ላይ ሆኖ ሌላ ነገር እንዳይመጣ ይጠብቃል። አሁን በዚህ አይነት ሁልጊዜ ጓደኛሞች ሆነው አሁን ደከሙ፣ ዘሩ፣ ሁሉን ነገር ካደረጉና ከጨረሱ በኋላ በል እንግዲህ ቤት ሰርቻለሁና እኔ ጋር ትሆናለህ፣ ና ወደ ቤት እንሄድ ብሎ ይዞት ዝንጀሮውን እጁን ይዞት ወደ ቤቱ ይዞት ገባ። አሁን ቤቴ ይሄ ነው፣ ይሄውልህ እንግዲህ እኔ ሌላ ጓደኛ የለኝም፣ ካሁን በኋላ አንተ ነህ እኔ ጓደኛ። እኔም እንግዲህ እንደነገርኩ ሁሉ ከሰው የተለየሁት በዚህ አይነት ነው። አንተም እንደነገርከኝ ከዝንጀሮቹ የሰውን እህል የደከሙበትን ለምንድን ነው የምናጠፋው በማለት የተናገርከው። ስለዚህ ተለይተሃቸዋል ስላልተቀበሉ ሀሳብህንና እንግዲህ ካሁን ጀምረን እኔ እናንተ ጓደኛሞች ነን ተባብለው ቤት ውስጥ ገቡ።
አሁን ያ ሰው የሰው ልጅ እንግዲህ ድካም አለበት ሁሉ ጊዜ ይሰራል ዝንጀሮው እንዲሁ ይጠብቅለታል እንጂ የሚያግዘው ነገር አልነበረም ታዲያን ያ ሰው ሁሉ ጊዜ በሚቆፍርበት ምን በሚልበት ድካም ስለሚሰማው እና እሳት እንግዲህ አንድ ቦታ ቁጭ ብለው ሳለ የሰው ልጅ እንቅልፍ ይዘውና እዛ ምድጃ አጠገብ ለጥ ብሎ ይተኛል አሁን ሲተኛ ሳለ ዝንጀሮው በጣም ይወደው ነበርና ያዝንለት ነበርና እዛ ቦታ እንግዲህ እዛ ተኝቶ ሲያንኮራፋ ያየዋል እና ዝንጀሮ በጣም አዝኗል አቤት እንዴት ቢደክም እኮ ነው እንደዛ እኮ ሲሰራ ውሎ እንደዛ ብሎ ለኔና ለሱ ደግሞ ሌላም ሰው ቢኖር እኮ ለሱ ለማካፈል ብሎ ነው ይሄ ይገርማል እኮ የሰው ልጅ ስራ እያለ እሱን ሲል አሁን አንድ ዝንብ ትመጣና ስታበቃ አፍንጫው አጠገብ ጉንጩ ላይ ሄደት ብላ ወደ አይኑ ሄደች አሁን ይላል ያ ሰው የተኛበት አሁን ወደ አፍንጫው ትሄዳለች ይላል አሁን ወደ አፉ ትመጣለች ይላል በጣም እንደተጨነቀ አየና ያ ዝንጀሮ በጣም ተናደደ ይቺ ዝንብ አስቸገረችው እኮ አለና ሄደና የበር መቀርቀሪያ የሚያህል ነበረ አሁን እሱን ቀስ ሲል ያነሳና ሲያበቃ ይቺ ያስቸገረችው ዝንብ አሁን መጨፍለቅ አለባት ጓደኛዬን ለምንድን ነው የምታሰቃየው አለና አንዲ ቢለው ሰርኑ ላይ ቢለው ልና ሰውየው ቅርት ይላል አሁን አይኑ ፍጥጥ እንዳለ ነበርና ያ ዝንጀሮ ዱላውን ጣለና ቢያየው ደም ባፍንጫው በኩል ኮለለለለ እንዴ ምን ሆኖ ነው ምን ሆንክ ይለዋል ያየዋል ምን ሆንክ የሚያየው መስሎት ምን ነካ ይለዋል ወዲህ ቢል ወዲያ ቢል ምንም ነገር የለም ጠጋ ብሎ ቢያየው ምንም ነገር የለም ቢያየው ማን ወዲህ ቢገፋው ወዲህ ቢያንከባልለው ወዲህ ቢጎትተው ወደዛ ቢለው ተናደደ አሁን ገባው እንደገደለው በቃ የሚሆነው አጣ አበደ የሚሆነው አጣ ቤቱ ላይ ወጣ ከዛ ዘረረ ፈረጠ ምንም ነገር አልሆነም ዝንጀሮ እንግዲህ ከዛ ላይ ወርዶ ምንም ነገር አይሆን አሁን የሚሆነው አጣ አበደ ጮኸ ዙሪያውን ከብ ሄደ በኋላ ሲሮጥ ሄድና አንድ ጫካ ቦታ አንድ ዛፍ በጣም ሩቅ ዛፍ ጫፉ ላይ ይወጣና ጫፉ ላይ ይቀመጥና ከዛ ውሪልና ሲያበቃ ፍርት ብሎ ራሱን ገድሎ በዚህ አይነት ሞተ ይባላል እና ልጆች አራዊቶችም ፍቅር አላቸው ግን አራዊት አንድ ነገር አለ በአእምሮ ውስጥ ማሰብ ስለማይችል ብዙ ጊዜ እርግጥ ይወዳል አብሮት ያለውን ነገር ይወዳል ወይ አሳዳጊውን ይወዳል የበለጠ ነገር በበለጠ አስተሳሰብ ውስጥ ይገባና ይወደዋል ፍቅር ያድርበታል ግን ይጎዳል አይጎዳምን ስለማያቅ ብዙ ጊዜ አራዊቶች መጠንቀቅ ያስፈልጋል ታዲያንን ልጆች እናንተም የዚህ አይነት ነገር እንዳይገጥማችሁ ውሻም ስታሳድጉ መጠንቀቅ አለ ዝንጀሮም ሆነ ጦጣ በመታሳድጉበት ጊዜ መጠንቀቅ አለ አራዊት የሆነ ወፍም እንኳን ስታሳድጉ መጠንቀቅ ይኖራል እንደው ዝም ብላችሁ እንደው እንትን አትበሉ እና አንድ አደጋ ሊያመጡ ይችላሉ በሽታም ሊያመጡ ይችላሉ መጠንቀቅ ጥሩ ነው ለማለት ነው ገባችሁ አሁን ወደሚቀጥለው ትርኢታችን እንሄዳለን